ይህ አፕሊኬሽን እንደምታስቡት ቀላል አፕሊኬሽን አይደለም። የብዙዎችን ህፃናትን ህይወትን ሊቀይር የሚችል አፕሊኬሽን ነው። ከተጠቀማችሁበት ከፍተኛ ገንዘቦችን መስራት የምትችሉበት አፕሊኬሽን ነው። ከዚህ በተጨማሪ በዋናነት ወላጆች ለልጆቻቸው ማግኘት የሚገባቸውን ዕውቀትን ይህንን አፕሊኬሽንን ተጠቅመው መስጠት ይችላሉ ማለት ነው። ይህ ቪዲዮም የሆነ ሰዓት ሊጠቅማችሁ ስለሚችል ሴቭ አድርጉት። ይህ አፕሊኬሽን የተለያዩ ትምህርታዊ የሆኑ አክቲቪቲዎችን የሚሰጥ አፕሊኬሽን ሲሆን ከዚህ በተጨማሪ ደግሞ በጣም የሚያስደንቀው ነገር ምንድነው? ህፃናት ኬጂ ገብተው ከሚያገኙት ትምህርት ያላነሰ እንደውም ቢበልጥ ነው እንጂ የተለያዩ አክቲቪቲዎች ተካተውበታል። ማለትም ፔንት በማድረግ ከለሮችን መለየት ይችላሉ። ሲቀጥል ደግሞ ቁጥሮችን እና ደግሞ ቤዚክ የሆነ የእንግሊዘኛ ዕውቀትን ይህንን አፕሊኬሽንን ተጠቅመው ማግኘት ይችላሉ ማለት ነው። ውሳኔው እንግዲህ እናንተ ነው። ህፃናት ፊልም እያዩና የማይገባቸውን አኒሜሽንን እየተመለከቱ ጊዜያቸውን እያጠፉ አይምሮአቸውንም እያጨለሙ እንዲቀጥሉ ኦር ደግሞ ይህንን አፕሊኬሽንን ተጠቅመው ዕውቀት እያገኙ ሲቀጥል ደግሞ ገንዘብ ራሱ እየሰሩ ነው። ይህንን አፕሊኬሽንን ስለተጠቀሙ ብቻ ከዚህ አፕሊኬሽን እንግዲህ ገንዘብ የምትሰሩበትን መንገድን ማወቅ የምትፈልጉ ከሆነ ቀጣይ ቪዲዮ እንድሰራላችሁ ፓርት 2 ጉግል አካዳሚ ብላችሁ ጻፉልኝ፣ የምሰራላችሁ ይሆናል። ይህንን አፕሊኬሽን እንግዲህ ዳውንሎድ ለማድረግ የሚጠበቅባችሁ ቴሌግራም ቻናል ላይ ከፉል ኢንፎርሜሽን ጋር ፖስት አድርጌላችኋለሁ። ዳውንሎድ የምታደርጉበትን መንገድን ይህንን አፕሊኬሽን ገብታችሁ ዳውንሎድ አድርጋችሁ ልጆቻችሁ እንዲጠቀሙ ካደረጋችኋቸው ትልቅ ውለታ ነው እየዋላችሁላቸው ያላችሁት። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ፎሎ ላይክ ማድረጋችሁን እንዳትረሱ።